ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ እህት ወንድሞች የዜድ ዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ ወይ? ከኔ ሁሉ ሰላም አልሐምዱሊላህ ረብል ዓለሚን። ከክፍል አንድ ባለፈው ከእህታችን መዲና እና ከእህታችን ሰሚራ ጋር የነበረን ውይይት ክፍል 2 ይቀጥላል ኢንሻአላህ። እህታችን ሰሚራ ቀጥይ ምን ላይ ነበር ያቆምነው? አሁን ምሳሌ ስደት ላይ እዚህ ሀገር ያሉ እህቶችን ገንዘብ አይልኩም እዚህ ያሉ አይረዱንም ብዬ ለምን አይሰጡንም ብዬ ወእሱ ነበርና መጥቼ የተረዳሁት እሱን ነው ብለሻልና አንቺ ስኖሪ ምን ያክል ነው ያለሽበት ሁኔታ? ሰውስ በምን ሁኔታ ነው ኢትዮጵያ ያለ ሰው እየተረዳሽ ያለው? ጥሩ እንደማገኝ ዝም ብዬ ብር እንደማገኝ ይመስላችሁ ማለት ነው። ብር ላይ ነው እና ያ ብር ደግሞ ስንት አምጥቶ ስንት ቤት ነው እንደሚገኝ አያውቁም እነሱ እና እኔ እንደዛው ነበር በፊት ያን ሁላ በፊት ተመረያለሁ። አልሐምዱሊላህ እኔ ሁለት ልጆች አሉ። ሁለት ልጆች ነርግፍ አላህ ያሳድግልሽ ኢንሻአላህ። እውነት ነው ገንዘብ በቃ ዝም ብሎ ይገኝ መስሎ ልጆችን እቀይራለሁ ብዬ ሄዳለሁ ማለት ነበረ። እውነት ነው። ከዛ በቃ አልሐምዱሊላህ እንደዚህ አብሽሪ አብሽሪ፣ ሁላችንም ያሳለፍነው እንደዛ ነው። አይዞሽ ኢንሻአላህ አብሽሪ። እሺ እህታችን ሰመዲስ እንዴት ነው አሁን? ምሳሌ 2 አመት ሊሞላኝ ነው ብለሻል ከኢትዮጵያ ከመጣሽ። እዚህ ሀገር ስትመጪ ደግሞ ያሰብሽው ምን ነበር? ምሳሌ አሁን እዚህ ሀገር ስመጣ ብር በኩንታል የሚታፈስ መስሎ ነበር አልሽ። እውነት ነው። ይሄ ሁላችንም ስንመጣ ማናችንም ኢትዮጵያ ያለ ነው እዚህ ሀገር የምናስበው ማናችንም ሐቂቃ እንኳን አይደለም እኛ የገጠር ልጆችና ከተማ እንኳን ያሉ ልጆች እየተሻለ ፈልገው የሚመጡበት አጋጣሚ እንደሆነ እናውቃለን። ግን እዚህ ስትመጭ ምሳሌ ምን ገጠመሽ? አሁን ምሳሌ ያ ብር እንደዛ አይታፈስም ያለውን ሁኔታ ስታይ ምን አይነት ስሜት ተሰማሽ? ወይ ደግሞ እንዴት አየሽው? ያው ያገኘሁት ነገር ወይም የተማርኩት ነገር ወይም ጥሩ ነገር ብዬ የማስበው ከሁሉም በላይ ጥሩ ነገር ብዬ የማስበው ነገር ቢኖር የሰውን ጸባይ መኖር ከሰው ጋር መኖር እንዴት እንደሆነ ህይወት ብዙ ነገሮችን እንደምታስተምር ይቻለው ማለት ነው። ትልቅ ነገር ተምሬያለሁ ከስደት። በእውቀት ደረጃ ራሱ ስደት ነው ትልቅ እውቀት የሚሰራው ማለት ነው እና እውነት ነው። ለሰውም ለማንኛውም ነገር አስተሳሰብ ራሱ የሚቀይረው ስደት ነው። ለምን ሰው ጸባይ ቀየሩ ጸባይ የተነሳ ከሁሉም ጋር ያለው ግንኙነት ከሁሉም ጋር ትንሽ ትንሽ እውቀት ስለሚወሰድ ለውጥ አለው። ጉዳቱ ደግሞ ያው እንግዲህ እንኳን ስደትና የሀገራችን ከባድ ነው። ያው ያለ መግባባት ለሰው ቤት ሲኖር ያው የፈለጉት ነገር አለመሳካት አለመሟላት ነገር ይገጥማል። ብቻ አልሐምዱሊላህ ሆኖ እያለ ያው ይሆናል ብለን ይሆናል ብዬ የሆነ እርምጃ የሄድኩበት ነገር ወደ ኋላ የሚስብ ነገር አለው። እሱም አልሐምዱሊላህ ለኸይር ነው ኢንሻአላህ። አልሐምዱሊላህ ደግሞ ወደፊት ያለፈውን የሚክስብኝ ቀን ይመጣ ይሆናል ኢንሻአላህ። ኢንሻአላህ እውነት ነው። በተስፋ ማየት ነው ማለት ነው። ተስፋ አልቆርጥም ወደፊት ያለው ነገር ማለት ነው እና ኢንሻአላህ ለሁሉም ነገር ኸይር ነው። ብዙ ነገር አላማ አለኝ ግን ይሄን የምለው ነገር የለኝም እስካሁን ለእኔ ስላልተገለጸልኝ ኢንሻአላህ አላህ ያሳካላችሁ። ዱዓ አድርጉ፣ ዱዓ እንደራረግ። ብዙ ነገር አስቤያለሁ እስካሁን ድረስ አረገዋለሁ ያልኩት ነገር ምንም አልጀመርኩም። የተጀመረ ነገር ነው ግን ወደፊት ቢሆን የተሻለ ነገር ያሰብኩት የተሻለ ነገር ነው። አሁን ወደ ውስጥ አለ ኢንሻአላህ ይሳካል ባላፍቃድ። እሺ እህታችን መዲ ጀዛኩሙላሁ ኸይረን ከልብ አመሰግናለሁ። እንግዶች እውነት ነው እዚህ ሀገር ስንመጣ የተናገራችሁት ሁሉ ትክክል ነው። በእኔም ህይወት ላይ አልፏል። እናንተ ምሳሌ ሁለታችሁም 2 አመት ናችሁ። እኔ ግን ከመጣሁ ቢያንስ እንኳን 14 አመት እየሆነኝ ነው እዚህ ሀገር እና 14 አመት ሙሉ ልክ እንደናንተ አስቤ መጥቼ እዚህ ሀገር የኖርኩት እንዲሁ ነው። እንዲሁ ማለቴ እንደናንተ አንዱን አረጋለሁ ስል አንዱን አላረግም ስል ሁሉንም እንተገብራለን ስል ከሁሉም ባዶ ሆነን
ዱንያም ሳትሞላ እኛም እንደቃዠን አለን። አልሐምዱሊላህ ረብል ዓለሚን። ከዚህ በላይ ግን ከሁሉ በላይ ደስ የሚለው ነገር ግን ጤናችንን ደህና ነን እና ጤናችሁን ደህና ከሆናችሁ ነገ ጧት የማይደረስ የለም። አብሽሩ እህቶቼ። በመቀጠል አሁን ገና እናንተ ገና ናችሁ። ምሳሌ ስለ ሰው ቤት ይሄን ያክል ይሄ ነው ምናምን ሳይሆን ያው ግን ከኢትዮጵያ ስትመጡ ያለውን ሁኔታና አሁን በዚች 2 ዓመት ያያችሁትን ለማወቅ ያክል ነው የጠየኳችሁ። ግን ወደፊት ምን አላማ አላችሁ? አሁን ምሳሌ ወደፊት እስካሁን 2 ዓመት ጨርሳችኋል። ቀላል አይደለም። ግን ከኛ ጋር ደግሞ ምንም ነፃ ነው። ግን በዚህ እድሜ ላይ ወደፊት ምን ማድረግ ያስባችኋል? ምሳሌ ይሄን ያክል ዓመት የሆነ ግብ ነበረ ሁላችንም ከሀገር ስንወጣ 2 ዓመት ሰርተን ይሄን አድርገ ነው 3ኛ ዓመት ላይ እዚህ ደርሰን 4ኛ ዓመት ላይ ደግሞ ይሄንን እናደርጋለን ብለን አቅዴን ጨርሰን መተን ነው ዓመታት ያስቆጠር ነውና እናንተስ ምን አላማ አላችሁ? ምሳሌ ምን ያክል እንሰራለን ወይ ደግሞ ምን እናደርጋለን ብላችሁ አስባችኋል? እህታችን መዲሽ ካንቺ ጀምረው ውዴ። መዲ አይዋ መዲ ቀጥይ። እውነት ነው። ግን አሁን ወደፊት ላለው የሆነው ዓላማዬ ብዙ ጊዜ መስገድ፣ ብዙ ጊዜ ማቃጠል ሳይሆን ትንሽ ጊዜ ሰርቶ እንደ በፊቱ ዓላማዬ ይህን አድርግ ካልሆነ ሳይሆን በቃ እንደ ጊዜ ሁኔታ የሆነ የራሴ ኖራት ማለት የሆነ ቤት ጊዜው የሆነ የስራ መጀመሪያ ነገር ከያዝኩኝ ስደት ላይ የእርሜን ሁሉም ቤት ነው የሰራው፣ ሁሉም ቤት ነው ነው ማለት ነው። ግን ከ10 ዓመት በላይ ነው ቤት ከዛ ሌላ ቤት ወይ የቤት ዕቃ ይሟላል እያሉ ጊዜ ያቃጠሉት ብዙ ቦታዎችን አገልግሎቱ ብዙ የጤና ብዙ ነገሮች አካባቢያቸው ነገሮች ያለመሳቀቅ አለና እሱን ትልቅ ሆኖኛል እኔ ማለት ነው። ለመናገር እውነት ነው። ያንን ከነሱ ትምህርት በመውሰድ ያንን ላለማድረግ እኔ የታልኩትን ያህል በትንሽ ጊዜ ሰርቼ አገሬ ለመግባት እቅድ ያለኝ ማለት ነው። ኢንሻአላህ አላህ ያሳካልሽ። ቤተሰብ እንቀይራለን እናደርጋለን ብለን አስበናል። ግን ያው ስደት ሆነን የቻልነውን ያህል እናደርጋለን። ካልቻልን ግን የገዛ ህይወታችንንም ማቃጠል ተገቢ አይደለም ብዬ ነው የማስበው። አሁን እንደውም ስደት ላይ ሆኖ ቤተሰብ ይሄን ላድርግ ብሎ ከማጨናነቅ ትንሽ ነገር ይዞ ቤተሰብ ከጎን ሆኖ የታመሙትንም ያደከሙትንም በቃ ያለ በስራ ላይ ያሉትንም ከጎን ሆነን ዱዓ እየተደራረግን ብንሰራ እኔ በላይ ነው የማስበው ማለት ነው። እውነት ነው። ቤተሰብ ከሆኑ ዱዓ መደራረጉ ትልቅ ነገር ነው የሚመስለኝና እህቶች እድሜያችሁን አትጨርሱ። ስደት ላይ የምር ግን በጣም ይከፋል። ስደት ላይ አሁን ጨርሶ ሀገር ሲገባ በጣም የሚያስከፋው አንደኛ የሰው ካለ፣ ሁለተኛ ይሄ ምን አድርጋለ የምንፈታለ የሚለው ነገር ለሰው ተቀባይነት ራሱ በጣም ያማል የምር ማለት ነው። እና እህቶቻችን እንደዛ አታርጉ፣ ራሳችሁን ጠብቁ፣ ለራሳችሁን ነገር አርጉ። በተረፈ ጊዜያችሁን አታቃሉ። ሀገራችሁ ላይ ገብታችሁ ህይወታችሁን እየመራችሁ ቤተሰብ ዱዓ ያስደርጉ። ዱዓ እናስደርግ ነው ምረው ኢንሻአላህ
ጀዛከላ ኸይር። ያኔ አንቺ አላማሽ እንደኛ 2 ዓመት ማነው 14 ዓመት 15 ዓመት የመቆየት አላማ የለሽም ባጭሩ ማለት ነው። ማለቴ ከአሁን በኋላ ነው ወይስ እስካሁን ነው? ኢንሻአላህ አላህ ያሳካልሽ። ኢንሻአላህ አላህ ያሳካልሽ። በጣም አሪፍ እንትን ነው ፍቅር ነው። አላህ ያሳካልሽ ኢንሻአላህ።